ያለፈው ዘመኔ ይበቃኛል፣ ያለፈው ዘመኔ ይበቃኛል። በአምላክ መታመኔ ይሻለኛል፣ በአምላክ መታመኔ ይሻለኛል። ለወንድማችን ሊቀ ዲያቆናት ዘማሪ ሙሉቀን አምላካችን እግዚአብሔር ዝማሬ መላእክትን ያሰማልን በሉ። ዝማሬ መላእክትን ያሰማልን። በዕድሜ በጤና እግዚአብሔር አምላክ ይጠብቅልን። ሁላችንም እንዲሁ አምላካችንን እግዚአብሔርን በቅድስት ቤተ ክርስቲያን ፊት ቆመን በዝማሬ በምስጋና ተማጽነነዋል፣ አመስግነነዋልና አምላካችን እግዚአብሔር በማያልቀው ምሕረቱ ተሰፍሮ ተቆጥሮ በማያልቀው ቸርነቱ እግዚአብሔር ይጎብኘን። እንዲሁ በምድር በቤተ ክርስቲያን ፊት ቆመን እንዳመሰገነው ሁሉ ነገም ደግሞ በቀኙ ቆመን እንድናመሰግነው አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። እንግዲህ የዕለቱ መምህር አሉ ይመጣሉ። እስከሚመጡ ግን ዝም ማለት ተገቢ አይደለምና አንድ ርዕስ አንስተን እንማማር። ጸኒሐ ጸናሕክዎ ለእግዚአብሔር ሰምዐኒ ወተቤጠኒ። መዝሙረ ዳዊት መዝሙር 40 ቁጥር 1 ላይ መዝሙረኛው አመስጋኙ ቅዱስ ዳዊት እየተናገረው ቃል ነው። ቅዱስ ዳዊት ኃላፊያትን መጻእያትን የሚያይበት መልካም ዓይን የሰጠው መልካም ዓይን ያደለው ከትምህርት ቤት ከሥራ ቦታ ሳይሆን ከእረኝነት ለመልካም ነገር የመረጠው ገናናው ነቢየ ጽድቅ የእውነት ነቢይ የአምላክ ልብ አለው ተብሎ እንደ ልቤ የተባለ ልበ አምላክ ተብሎ የሚነገርለት መዝሙረኛው ቅዱስ ዳዊት የተናገረው ቃል ነው። እግዚአብሔርን ቆይቼ ደጅ ጸናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ ይላል። እስኪ ክርስቲያኖች በተለይ በዚህ ወቅት አስፈላጊ የሆነ ርዕስ ነውና ከኔ በመቀጠል ይህንን ቃል ትናገራላችሁ። እግዚአብሔርን በሉ እስኪ ቆይቼ ደጅ ጸናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ ይላል። ለምኜው እግዚአብሔር አላሳፈረኝም። ጠይቄው ነበረ፣ አምላኬ ፈጣሪ እግዚአብሔር አላሳፈረኝም። ነግሬው ነበረ፣ እግዚአብሔር አላሳፈረኝም። ርኅሩህ አባት ነውና ቸር አምላክ ነውና ሰማኝ
ይቅር ባይ አምላክ ነውና መተላለፌን የማይመለከት አምላክ ነውና አደመጠኝ ይላል። እግዚአብሔርን በምህላ እግዚአብሔርን በጾም እግዚአብሔርን በጸሎት እግዚአብሔርን በሱባኤ እግዚአብሔርን በእንባ እግዚአብሔርን በጩኸት በዋይታ ሆኜ ወደ እግዚአብሔር ተማጸንኩኛል። እግዚአብሔርን ለመንኩት። የተወደዳችሁ ክርስቲያኖች እግዚአብሔር ቸር አምላክ እግዚአብሔር ሩህሩህ አምላክ ነውና እርሱ ይሰማልና እርሱ ያደምጣልና በጾምና በጸሎት ሆነን እግዚአብሔርን እንለምነው። እግዚአብሔርን ደጅ እየጸናን እንጠይቀው። ቅዱስ ዳዊት ጉዳይ ይዞ ለምኖታል። እግዚአብሔርም አላሳፈረው። ቅዱስ ዳዊት እግዚአብሔርን ነግሮታል። እግዚአብሔርን ለምኖታል። እግዚአብሔርም ደግሞ አላሳፈረው። ቅዱስ ዳዊት ሱባኤ ገብቶ አምላኩን ተማጸነ፣ አምላኩን ጠየቀ። እግዚአብሔርም ደግሞ ሰማው። ቅዱስ ዳዊት በአንድ ጉዳይ አቡነ አለ። አቡነ ዘበሰማያት ይህ የአዲስ ኪዳን ራሱ ጾመ ትጸልዩ ከመዝ በሉ ብሎ የተናገረው ቃል ቢሆንም በብሉይ ኪዳንም አባቴ ወይ እያለ አምላኬ ወይ እያለ አምላኩን ተማጸነ። አምላኬ ወይ እያልኩ ተማጸንኩ ነው የሚለው። እግዚአብሔርም ዘንበል ብሎ ሰማው። ወገኖቼ እግዚአብሔር ይሰማል። እንዴት አይሰማም? እንዴት አያደምጥም? እግዚአብሔርን በትዕግስት ሆነን የምንጠይቀው ከሆነ እንዴት አይሰማም? ወገኖቼ ጆሮን የፈጠረ እግዚአብሔር እንዴት አይሰማም? መዝሙር 94 ቁጥር 9 ላይ ራሱ ተናግሯል። ቅዱስ ዳዊት ራሱ እግዚአብሔር እንደሚሰማ እግዚአብሔር እንደሚያደምጥ ራሱ ተናግሯል። ወገኖቼ ዘተከራው ለሕዝብ እይሰምዑ ጆሮን የተከለ ጆሮን የፈጠረ አይሰማምን ይላል። ራሱ ዳዊት እኮ ነው። ሰማኝ፣ ጠየቅኩት፣ አደመጠኝ እንዳለ ሁሉ እውነት ነው። እንዴት ታዲያ ጆሮን የፈጠረ አምላክ ጆሮን የተከለ አምላክ እንዴት አይሰማም? እንዴት አያደምጥም? ይላል። ወዘፈጠራሁ ለሕዝብ እይሰምዑ ዓይንንስ የፈጠረ እግዚአብሔር አምላክ አይመለከትምን? የእግዚአብሔር ዓይኖች በየስፍራው ናቸው፣ በየቦታው ናቸው። የእግዚአብሔር ዓይኖች ክፉውንም ያያሉ፣ ደጉንም ያያሉ። እያየ እንዳላየ ያልፈናል፣ እየሰማ እንዳልሰማ ይተወናል እንጂ ክፉውንም ያያል፣ ደጉንም ያያል። አሁን እኛ ደጉን ነገር እንደሰትበታለን አይደል? ደጉን ለመቻል እንችል ይሆናል፣ ደጉን መልካሙን ነገር። ክፉውን ነገር ግን መቻል ይከብደናል አይደል? ባመሰገኑን ልክ ሲረግሙን ብንሰማ፣
ክፉ ነገር ሲያሴሩብን ብናደምጥ ብንመለከት ትዕግስት የለን። ደግነቱ ካልተነገረን በቀር ካላየን በቀር የተሰወረውን የማወቅ ጸጋ የለንም እንጂ ክፉ ነገር ስናይ መታገስ አንችልም። እግዚአብሔር ግን ክፉውንም ያያል፣ ደጉንም ይመለከታል። ብዙዎቻችን እግዚአብሔርን እንማጸነዋለን፣ እግዚአብሔርን እንጠይቀዋለን። ታዲያ እግዚአብሔር የዘገየ ይመስለናል ወገኖች። እግዚአብሔር ከእኛ ካላንደር በእኛ ካላንደር አይሰራም። እኛ ባልነው አይደለም እግዚአብሔር የሚሰራው። በእኛ ካላንደር ሊሰራ አይችልም እንጂ እግዚአብሔር ይሰራል፣ እግዚአብሔር ይሰማል። የሚገባን ከሆነ ሳንጠይቀው ይሰጠናል። የማይጠቅመን ሲሆን ነው እግዚአብሔር የሚያዘገየው። ወዘእንበለ ሳሎ ይሁ ፍትወተነ ይላል። ሳንለምነው የምንሻውን የሚሰጠን እርሱ አይደለም እንደ ወገኖች? ሳንፈልገው፣ ሳንሻው፣ ሳንለምነው፣ ሳንጠይቀው የሚያስፈልገንን የምንፈልገውን ብቻ አይደለም ወገኖቼ፣ የሚያስፈልገንን የሚጠቅመንን የሚሰጠን እግዚአብሔር ነው። አንዳንድ ጊዜ ደጅ ጸንተን እንዳናገኘው የማይጠቅመን ከሆነ እንዳናገኘው ያደርጋል። ደጅ ስንጸናው እግዚአብሔር ደግሞ መልካም ከሆነ ያደርግልናል። ስለዚህ ምን አለ ቅዱስ ዳዊት? ሰማኒ ወተመይጠኒ፣ ዘንበል አለልኝ ጩኸቴንም ሰማኝ አለ። ወአውፃኒ ማዘተ እርጥምና ወእምጽውራ መዓም አለ። ከጥፋት ጉድጓድ ከረግረግ ጭቃም አወጣኝ ይላል። ወገኖቼ ረግረግ ከሆነው መከራ ከማንወጣበት ብዙ ጭንቅና ብዙ ፈተና ብዙ መከራ እግዚአብሔር እኮ አውጥቶናል። ወገኖቼ ረስተነው ይሆን? ዘንግተነው ይሆን? ወገኖቼ ቅዱስ ዳዊት አልዘነጋውም፣ አልረሳውም። ወአውፃኒ ማዘቅተ እርጥምና ወእምጽውራ መዓም አለ። ከጥፋት ጉድጓድ ከረግረግ ጭቃም እነሆ አወጣኝ። ወአቀሞን ውስተ ኮኩ ለእገሬ አለ። እግሮችንም በዓለት ላይ አጸናቸው፣ በዓለት ላይ አበረታቸው። ወአጽንዖን ለመከዴ አረማመዴንም አጸና ይላል። አረማመዳችንን እያስተካከለ የጥፋት ጉዟችንን የጥፋት መንገዳችንን ወደ መልካም ነገር እየቀየረ ከክፉ ነገር እያወጣ የክፉን ወንዝ እያሻገረ ለዛሬው አይነት ስራ በቃን። እግዚአብሔርን አመስግኑ ወገኖች። በእውነት ወወደየ ውስተ አፉየ ስርዓተ ሐዲሰ ወወደየ ስርዓተ ሐዲሰ ስርዓቲሁ ለአምላክነ። አዲስ ምስጋናን አዲስ ዝማሬን በአፌ ጨመረ አለ። ወገኖቼ ከመከራ በኋላ ዝማሬ አለ፣ ከመከራ በኋላ ደስታ አለና ያንን አዲስ ዝማሬ በአፌ ጨመረ አለ። ወገኖቼ እግዚአብሔር የጎበኘው ምስጋና በአፉ ይፈሳል። ምስጋና ለማቅረብ የግድ ስንኝ እንዲሁ አሟልቶ አዋቅሮ መናገር ማለት አይደለም ወገኖች። የግድ አዋቂ መሆን አይጠበቅብንም። ከኛ የሚጠበቀው ምንድን ነው?
ንጹሕ ልቡና ብቻ ነው ወገኖች። ምናልባት ወደምንፈልገው ተቋም ሄደን ብዙ ካላወራን ብዙ ካልተናገር ላይሰሙን ላያደምጡን ይችላል። ሰው በሚናገረው ሊደመጥ ይችላል። በምድራዊ መሪዎቻችን ዘንድ ልብ ሊነካ የሚችል አንጠልጣይ ነገር መናገር ይቻል ይጠበቅብን ይሆናል። የምናመለክተው ደብዳቤ ከተበደልነው በላይ ብዙ ስነ ልቦና ሊስብ የሚችል ሊማርክ የሚችል በስነ ቃል የተዋበኙ ጽሑፎችን ማመልከት ይጠበቅብን ይሆናል። ይሄ የምድራዊ ጉዳይ ነው። በእግዚአብሔር ዘንድ ግን ብዙ መናገር አይደለም። በእግዚአብሔር ዘንድ የሚጠበቀው ንጹሕ ልቡና ነው። ስለዚህ ንጹሕ ልቡና ይዞ ቅዱስ ዳዊት ምን አለ? ደጅ ጸናሁት አለ። አያችሁ፣ ደጅ ጽናት ማለት ሱባኤ። አሁን በዚህ ሱባኤ እግዚአብሔርን ደጅ እየጸና ነው ወገኖች አይደለም? ቅዱስ ዳዊት ደጅ ጸናሁት አለ። ያ ሱባኤ ነበረ፣ ያ ጽናት፣ ያ ተማጽኖ፣ ያ ደጅ ጽናት ሱባኤ ነበረ ወገኖች። ዛሬ ለ2 ሳምንታት እግዚአብሔርን ደጅ እየጸና ነው፣ እየተማጸነው ነው። የሱባኤ ትርጉም እንደምታውቁት 77 አደረገ ማለት ነው አይደል? ትርጉሙ አንድ ሱባኤ ስንት ቀን ነው? አንድ ሱባኤ ስንት ቀን ነው? አዎ አንድ ሱባኤ 7 ቀን ነው። 7 ቀን ስንት ሱባኤ ነው? አንድ ሱባኤ ነው አይደለም? አዎ አሁን እንግዲህ ለ2 ሱባኤያት እግዚአብሔርን ቆይቼ ደጅ ጸናሁት እንዳለ ደጅ እየጸና ነው ያለነው ወገኖች። መዝሙር 118 ቁጥር 64 ላይ ስብሐ ለዕለትየ እሴብሐከ በእንተ ኩነኔ ጽድቅከ ይላል ቅዱስ ዳዊት። ቅዱስ ዳዊት ስለ ሱባኤ ቅዱስ ዳዊት ልብን ንጹሕ አድርጎ እግዚአብሔር ስለመማፀን በሰፊው ይናገራል። ስለ ጽድቅ ፍርድ 7 ጊዜ አመሰግናለሁ አለ። 7 ጊዜ አመሰግናለሁ። 7 ፍጹም ቁጥር ነው። 7 የሰውነት ልክ ነው። 7 የፍጥረት ሁሉ ልክ ነው። 7 የዓለም ልክ 7 ነው አይደል? 7 ቀን ያው እግዚአብሔር ፈጥሮ 7ኛውን ቀን ያረፈበት ነው። ለሰው ልጅ ቀድሶ የተሰጠበት ዕለት ነው። ስለዚህ ዓለም በ7 ቀን ተሰርታለች፣ በ6 ቀን ተፈጥራለች። በ7ኛው ቀን ቁመናዋ እዚያ ላይ እንዲያርፍ እግዚአብሔር አድርጓል ወገኖች። የሰራትን የምታመልክበት 7ኛ ቀን ያቺ የተሰጠችን ደግሞ ዕለተ ሰንበት ናት። አርፈን እግዚአብሔርን የምናመሰግንበት፣ የወደቀውን፣ የታሰረውን፣ የታመመውን የምንጠይቅበት 7 ቀን ቆየ ለማለት ነው። 7ኛ ቀን 7 ሲባል አንድ ሰው 7 ቀን ቆየ ለማለት ነው አይደል? 7 ቀን ቆየ ለማለት ነው። 7 ቀን ቆየ ማለት ነው። በሳምንት የምታገኙትን ሰው እንደምን ሰነበትክ ይባላል አይደል? አሁን ሳምንት ከቆየ ከ6 ቀን በኋላ ከቆየ ምን ይባላል? እንዴት ሰነበት ነው የሚባለው አይደል? በሳምንት የሚገኝ ሰው እንደምን ሰነበት የሚባለው። በሰንበት ቤተ ክርስቲያን ስታገኙት ሳምንቱ እንዴት አለፈ ማለት እኮ ነው።
እንዴት ነው ያሳለፍከው? እንዴት ነው የቆየው ማለት እኮ ነው። ሰባቱ ቀን እንዴት አለፈ ለማለት ነው። ስለዚህ ወዐረፈ እግዚእነ እምኩሉ ግብሩ፣ እግዚአብሔር ስራውን ከጨረሰ በኋላ በሰባተኛው ቀን አረፈ ነው የሚለው። በሰባተኛው ቀን የሰው ልጅ ያርፍበት ዘንድ ቀድሶ የተሰጠው ከብሮ እንዲያከብረው የተሰጠው ዕለት ነው ማለት ነው። 6 ቀን የምን ቀን ነው? የጥረት፣ የመስራት፣ የመውጣት፣ የመውረድ ዕለታት ናቸው። ሰባተኛው ቀን ግን የእረፍት ቀን ነው። የእረፍት ቀን ሲባል እግዚአብሔርን እንደው ዘንግቶ እግርን ዘርግቶ መዋል አይደለም። እግዚአብሔርን እያመሰገነ መጠየቅ ያለበትን ችግረኛውን እየጠየቀ የሚቆይበት ዕለታት ናቸው። ቀን ነው። እግዚአብሔርን እያመሰገነ የሚጠየቀውን ሰው ደግሞ እየጠየቀ የሚውልበት ከእግዚአብሔር ጋር የሚገናኝበት ያችን ቀን አጣጥሞ እግዚአብሔርን እያመሰገነ የሚውልበት ቀን ነው። ስለዚህ ሱባኤ ማለት 7 ቀን ነው ማለት ነው። አያችሁ፣ አንድ ሱባኤ የሚባለው 7 ቀን ነው ማለት ነው። ሱባኤ ማለትም ደጅ መጽናት ነው። ማነው ደጅ የሚጸናው? ደጅ የሚጸናው ማን ነው? እግዚአብሔር ነው። ምዕመናን እግዚአብሔርን ያለማቋረጥ በዚህ ወቅት ደጅ ይጸኑታል። ቅዱስ ዳዊት ደጅ ጸናሁት እንዳለ፣ እግዚአብሔርን ተማጸንኩት እንዳለ፣ እናንተም አሁን እግዚአብሔርን ደጅ እየጸናችሁት ነው ወገኖቼ። እግዚአብሔርን በቤቱ ተገኝቶ ደጅ መጥናት መታደል ነው። አያችሁ፣ ሱባኤ ያው እንደምታውቁት በ3 ይከፈላል አይደለም? ለምሳሌ የግል ሱባኤ፣ የማህበር ሱባኤ የሚባለው። የግል ሱባኤ የሚባለው ከንስሐ አባቱ ጋር ተነጋግሮ እግዚአብሔርን ልጠይቀው፣ እግዚአብሔርን ልማጸን፣ አምላኬን ልጠይቀው፣ የምፈልገው ጥያቄ አለ እግዚአብሔር ይመልስልኝ ብሎ ንስሐ ገብቶ ከንስሐ አባቱ ጋር ተነጋግሮ ሱባኤ የሚይዝበት ነው። አምላኩን የሚነጋገርበት ነው። በተለይ በገዳም ያሉ አባቶች ይህንን ይፈጽሙታል። ሱባኤው በግል ሕይወታቸው በአርምሞ በግላቸውም ጭምር ማለት ነው በአርምሞ ሆነው እህል ሳይቀምሱ እፍኝ ቆሎ እፍኝ ጥሬ እየቀመሱ ሳይነጋገሩ በዋሻ ሆነው በፍርኩታ ሆነው እንደ ቅዱስ ዳዊት ደጅ ጸናሁት እንዳለ ቅዱስ ዳዊት ደጅ ይጸኑታል ወገኖች። እግዚአብሔርን ይማጸኑታል። እንደው በገዳም ብቻ አይደለም፣ በከተማ ያሉ እግዚአብሔር የወደደላቸው እግዚአብሔር የፈቀደላቸውም አንዳንድ ክርስቲያኖች በዚህች ወቅት በዚህ ሰዓት ፈቃድ ይወጣሉ። ማመልከቻ አስገብተው ፈቃድ ወጥተው እግዚአብሔርን ይማጸኑታል። እግዚአብሔርን በጽሞና እየጠየቁ ያሳልፉታል። አያችሁ ወገኖች፣ ይሄ መታደል ነው። ከእናንተ መካከል አሁን ይህን ያደረገ ይኖራል። እግዚአብሔርን የሚማጸን በዚህ ወቅት ስራዬ እግዚአብሔርን መማጸን ነው። እግዚአብሔርን መጠየቅ ነው። ስለ ግል ጉዳይ፣ ስለ ሀገር ጉዳይ፣ በማንኛውም ጉዳይ እግዚአብሔርን የሚማጸን እግዚአብሔርን የሚጠይቅ የሚያሳልፍ በጽሞና ይሆናል። ቆሎ እየቆረጠመ በሶ ተጠቅሞ ቆሎ እየቆረጠመ
እግዚአብሔርን የሚማጸን ይኖራል ወገኖች። ሰው የማያውቀው እግዚአብሔር የሚያውቀው ይኖራል። ስለዚህ ሱባኤ ማለት ይሄ ነው፣ የግል ሱባኤ። ቆይቼ እግዚአብሔርን ደጅ ጸናሁት እንዳለ ሱባኤ የሚገቡ ደጅ የሚጸኑ እግዚአብሔርን የሚማጸኑ እግዚአብሔርን ደጅ የሚጸኑ በሱባኤ ሆነው ተወስነው እግዚአብሔርን በልመና በጸሎት እግዚአብሔርን አምላካቸውን የሚማጸኑ ይኖራል፣ ከአምላካቸው ጋር የሚነጋገሩ። ስለዚህ ሱባኤ ማለት እግዚአብሔርን ሊማጸን እግዚአብሔርን ሊጠይቅ ደጅ ሊጸና ገባ ማለት ነው። ሱባኤ ማለት በቀን አንዴ እየቀመሱ ሌሊቱን በስግደት ቀን በጸሎት እያሳለፉ አምላካቸውን የሚማጸኑ እንዲህ አይነት ይኖራሉ። የማህበር ሱባኤ የሚባል ደግሞ አለ። የማህበር በአዋጅ የሚታዘዝም ሊሆን ይችላል። ለምሳሌ የማህበር ከሆነ የቤተ ክርስቲያን ርዕስ በሆነው በቅዱስ ሲኖዶስ ታዞ መመሪያ ተሰጥቶ ሱባኤ እንዲያዝ መመሪያ ሊሰጥ ይችላል። በአንድ የቤተ ክርስቲያን መሪ፣ በአንድ የቤተ ክርስቲያን የገዳም አበምኔት ሊታዘዝም ይችላል። ይህ የያዝነው ሱባኤ ግን የአዋጅ ጾም የአዋጅ ሱባኤ ይባላል። ሶስተኛው ከሰባቱ አጽዋማት አንዱ በጾመ ማርያም በጾመ ፍስለታ የምናደርገው ሱባኤ፣ ይህ ወቅት እግዚአብሔርን በጾም በጸሎት ሆነን የምንማጸንበት ከእመቤታችን ከድንግል ማርያም በረከት የምናገኝበት በረከት የምናፍስበት ወቅት ነው። ጾመ ማርያም ይባላል እና ይህ የእመቤታችን የድንግል ማርያም ታዲያ በዚህ ሱባኤ ወቅት እንዴት ነው የምንጾመው? እንዴት ነው ሱባኤ የምንገባው ሲባል በፍቅር መሆን አለበት ወገኖች። እግዚአብሔር በቅዱስ ዮሐንስ ላይ በወንጌላዊ ላይ አድሮ አንድ ቃል ተናግሯል። የዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ ንበሩ በፍቅረ እግዚአብሔር ይላል። በፍቅሬ ኑሩ ይላል። እስኪ ቃል ተናገሩ ወገኖች፣ እስኪ ቃል ተናገሩ። በፍቅሬ ኑሩ፣ በፍቅሬ ኑሩ። ለመጾም ለመጸለይ ምን ያስፈልጋል? ጾም ያስፈልጋል፣ ጸሎት ያስፈልጋል። ለመጾም ለመጸለይ ደግሞ የመጀመሪያው ፍቅረ እግዚአብሔር በልቡናችን ሊያድር ያስፈልጋል። አዎ በዚህ ጊዜ ነው ወገኖቼ እግዚአብሔር የሚያደምጠን። እግዚአብሔር በእያንዳንዳችን ሕይወት ክርስትናችን ሊገለጽ ያስፈልጋል። በፍቅር እግዚአብሔር ሆነን ነው ሱባኤ መግባት ያለብን። ሃይማኖት በቃል የሚነገር ብቻ አይደለም። ሃይማኖት በቃል ብቻ የሚገለጽ አይደለም። ሃይማኖት በአንደበት ብቻ የሚገለጽ አይደለም። ሃይማኖት የሚታይ ነው። ሃይማኖት የሚገለጽ ነው። በእያንዳንዳችን ሕይወት በዋልንበት መገለጽ አለበት። ባደርንበት መገለጽ አለበት። በምንሰራበት ስራ ሁሉ መገለጽ አለበት ወገኖቼ። ስለዚህ ለመጾም ምን ያስፈልጋል? ፍቅር ያስፈልጋል። በፍቅር እግዚአብሔር መኖር ያስፈልጋል። በቅጽረ ቤተ ክርስቲያን የምንኖረው ብቻ አይደለም ሃይማኖት። በቅጽረ ቤተ ክርስቲያን ብቻ የሚታይ አይደለም።
አሁን እኮ ከዚህ ግቢ ሁሉም ትዕግስተኛ ነው አይደል? ሁሉም ጾመኛ ነው። ሁሉም ጸሎተኛ ነው። ሁሉም የፍቅር ሰው ነው። ሁሉም የሰላም ሰው ነው አይደል? አሁን እዚህ መካከል አሁን እዛች ጋር ተቀመጠ እዚህ ጋር ተነስተ ቢባል ሁሉም እሺ ነው የሚለው። አሁን ሁላችንን ነጠላ ለብሰን እጃችንን አጣፍተን ከገነት የመጣን ነው የሚመስለው አይደለ? ከገነት የመጣን ነው የሚመስለው። ሲያምርብን እናምራለን። አሁን አምረናል፣ ደምቀናል። ነገር ግን ክርስቲያን ከዚህ ውጭም የምንኖረው ነው ወገኖች። ከዚህ ወጥተንም ልንኖር ያስፈልጋል፣ ልንኖረው ያስፈልጋል። ክርስትና ተውኔት አይደለም። ልክ እንደ ድራማ ተጫውተነው ገጸ ባህሪውን በዛ ልክ ገልጸነው የምናልፈው ጉዳይ አይደለም። ከዚህ ቀጠለ ቤተ ክርስቲያን መመሪያ የምንቀበልበት ነው። በሱባዔያችን ወቅት ተልእኮ የምንቀበልበት ነው። ከዚህ ተቀብለን ሄደን በምንውልበት በምንሰራበት ክርስትናን የምንገልጸው መሆን አለበት። እየሰማችሁ ነው አይደል ክርስቲያኖች? እንደው ከዚህ ብቻ አይደለም፣ ከዛም ወጥተን እንሰብከው ያስፈልጋል። ከማንም ሰው ጋር ከየትኛውም ሰው ጋር መታዘዝ ያለብን ለበላይ ኃላፊ ብቻ አይደለም፣ ከታች ላለውም፣ ለድሃውም፣ ለሀብታሙም፣ ለለበሰውም ላለበሰውም ለሁሉ ልንገለጽበት ያስፈልጋል። ያን ጊዜ እውነተኛ ክርስቲያን ያስብለናል። ያን ጊዜ ሱባዔ በተግባር አውለነዋል ማለት ነው ክርስቲያኖች። ያን ጊዜ እግዚአብሔርን ቅዱስ ዳዊት እንዳለው እውነትን ደጅ እየጠና ነው ማለት ነው ክርስቲያኖች። ስለዚህ ክርስቲያን እውነተኛ መሆን መቻል አለበት። አዎ እውነተኛ መሆን አለበት። የፍቅር ሰው መሆን መቻል አለበት። የፍቅር ሰው መሆን አለበት። በፍቅሩ የሚኖር ሰው የሚገለጽበት መንገድ አለ። ያን ደግሞ በፍቅረ እግዚአብሔር መኖር ነው። ስለዚህ እግዚአብሔርን ማወቅ አለብን። ለሚወደድ ምን ያስፈልጋል? ለምንወደው ለእግዚአብሔር የምንወደውን አካል ማወቅ ያስፈልጋል አይደል? ማን ምን እንደሆነ ነበሩ በፍቅረ እግዚአብሔር በፍቅረ ኑሩ እንዳለ በፍቅሩ ለመኖር እግዚአብሔርን ማወቅ ያስፈልጋል። ደጅ የምንጸናውን አምላክ ማወቅ ያስፈልጋል። እግዚአብሔርን ደጅ ጸናሁት እንዳለ ቅዱስ ዳዊት ደጅ የምንጸናውን አምላክ ማወቅ ያስፈልጋል ወገኖቼ። ቅዱስ ዳዊት እያለቀሰ ቅዱስ ዳዊት እያነባ አምላኩን ይማጸነው ነበረ። አያችሁ፣ ደጅ ይጸናው ነበረ ወገኖቼ። እግዚአብሔርን አሳዘንኩት ብሎ አምላኩን እግዚአብሔርን ይማጸነው ነበረ። ነቢዩ ናታንን ልኮ ንስሐ እንዲገባ ሲነገረው አንብቷል፣ ደጅ ጸንቶታል እያለቀሰ ወበአንብዔ አርአስኩ ምስካቤ፣ አልጋዬን በእንባዬ አረሰረስኩት ነው ያለው። ደጅ መጽናት ማለት ይሄ ነው። ከዙፋኑ ወድቆ ሰው ምን ይለኛል አላለም። የወርቅ ዙፋኑን አውልቆ ከዙፋኑ ዝቅ ብሎ አመድ ነስንሶ አምላኩን እግዚአብሔርን ይማጸነው ነበረ። አሁን እኛ ወገኖች በዚህ የሱባዔ ወቅት ከመሬት ተኝተን እየተማጸንን ያለን አሁን በዚህ ሰዓት እንዴት ነው እኛ እግዚአብሔር ደጅ እየጸና ነው ያለነው? እንዴት ነው?
ምስካቤ ወስቴኒ ምስለ አንብዕ ሰተይኩ ውሃ ልጠጣ ዋንጫውን ቀረብ ባደረጉ ጊዜ አለ ከመጠጫው ጋር ከምጠጣው ውሃ ጋር እንባዬ ጠብ እያለ ከእንባዬ ጋር ጠጣሁት ነው የሚለው። ከእንባዬ ጋር እየጠጣ እንኳን ያለቅስ ነበር። አሁን እኛ እንደው እስከ 9 ሰዓት እንኳን መጾም አቅቶን የምንፈሰፍሰው አይደል? እየተመገበ እንኳን እያለቀሰ ይመገበው ነበረ። ንስሐ ማለት ይህ ነው። እግዚአብሔርን ደጅ መጥናት ማለት ይህ ነው ወገኖቼ። ፍቅረ እግዚአብሔር ያለው ሰው ከልቡ ያለቅሳል። የሾመኝን ያከበረኝን እግዚአብሔርን እንዴት አሳዝነዋለሁ እያለ ያለቅስ ነበረ። እንባ ደግሞ የአባይ ውሃ የማያጠራውን የኃጢአት ቆሻሻ የሚያጸዳ የሚያነጻ ነው ወገኖቼ። ዛሬ ግን በዚህ ወቅት ለስሙ ሱባኤ እንገባለን። ጸሎት እንኳ እስክንጨርስ ሐሜቱን አናቆመው። ዛሬ ትውልዱ ንስሐ ከመግባት ርቋል። ንስሐ ማለት እኮ ወገኖች እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ እያለ ማውራት አይደለም። የማ ከንቱ ውዳሴ እኮ ነው። እንዲህ እያሉ ማውራት እኮ ማስመሰል እኮ አይደለም። እግዚአብሔር ደጅ መጥናት ማለት እኔ በደለኛ ነኝ፣ እኔ አልጾምኩም እያሉ ማውራት በራሱ ጻድቅ ነው ለመባል የምንናገረው ሊመስል ይችላል። ስለዚህ አባቶቻችን አልቅሰዋል፣ አባቶቻችን አንብተዋል። እንግዲህ እግዚአብሔር በፍቅር ነው የሚማጸነውን እግዚአብሔር ያደምጣል። እግዚአብሔርን የማያደምጠው ደግሞ እግዚአብሔር የማያደምጠው እግዚአብሔርን ደጅ ጸናሁት አለ። እግዚአብሔርን የማይማጸነው እሱም ደግሞ አያደምጠውም። ስለዚህ የተወደዳችሁ ክርስቲያኖች ቅዱስ ዳዊት እግዚአብሔርን ደጅ ጸንቷል፣ እግዚአብሔርን ተማጽኗል፣ እግዚአብሔርን ደግሞ ሰምቶታል። አባቶቻችን በዚህ ወቅት በጾመ ማርያም ቅዱሳን ሐዋርያት ተማጽነዋል፣ ለምነዋል። ሐሳባቸው ደግሞ ድንግል ማርያም ማግኘት ነበር። ደግሞ ድንግል ማርያምን አግኝተዋል። ስለዚህ እኛም ደግሞ በዚህ ወቅት ሐሳባችን የሚሳካበት እግዚአብሔርን የምናደምጥበት እኛም ደግሞ እግዚአብሔር የሚያደምጥበት ሱባኤ ያድርግልን ወገኖቼ።